ሰላም እንዴት አመሻችሁ ቤተሰብ? የሆነ ነገር በቃ ጨንቆኝ ነው አሁን ይሄን ቪዲዮ ስሰራውና በጣም ጨንቆኝ ነው። ምን እንደምል ሁሉ አላቅም። በቃ ሹፌር የሆንኩበትን ቀን የረገምኩበት ቀን ማለት ዛሬ ነው። ምንም ይሁን እዛ ተላፋም በረሃም ምንም የሆነ መከራ ያሳይህ ቤት ሰላም ስትሆን ነው ሁሉም ነገር በቃ ደስ የሚለውና ያየሁት ነገር በጣም ከብዶ ነው ቤተሰብ። መኪና የጋራጅ ነው ምናምን ቀን ቆይቼ ስቆይ ብዙ ነገር ታያለ ቤት በቃ ማህበራዊ ኑሮ ደስ ይላል። ከጎረቤት ምንም ስትል ልጆችን ትምህርት ቤት ታመጣለህ ታወስዳለህ እና እንደዚህ ስታረግ ደስ ይላል። እና ዛሬ አርፍጄ ነው የተነሳሁትና ልጄን ትምህርት ቤት አድርሼ ወደ ስራ ቦታ እየሄድኩኝ ያላመንኩት ነገር በቃ የጓደኛዬ ሚስት ነች ባጃጅ ውስጥ ኪስ ስትሳሳም አየኋት። በጣም ነው የምንዋደደው። እቤታቸው ሄዳለሁ፣ እበላለሁ፣ እጠጣለሁ። ልጆቹ በጣም ነው የሚወዱኝ። ይሄ ልጅ ደግሞ እንግዲህ በረሃ እየተንከራተተ እየመጣ ነው። ስወጣ እንደ ያን ነገር አየሁ። ምንድነው በቃ ቤተሰብ ምን ከባድ ነው። ምን እንደምል ሁሉ ግራ ነው የገባኝ። ምን ልበለው? ልንገረው አልንገረው? ብነግረው እንግዲህ የትዳር ሊፈርስ ሁሉ ይችላል፣ አይታወቅም። እሱ እዛ በረሃ ከስንት መከራ፣ ከስንት ሹፌር፣ ከስንት ሽፍታ፣ ከስንት ትራፊክ መከራ እያየ አሁን እዚህ ጋር እንደዚህ አይነት ነገር ቢሰማ ምንድነው የሚሰማው? ቤተሰብ ወንድማችሁ ቢሆን ያ ሰውዬ ምንድነው የምታደርጉት? በእኔ ቦታ ብትሆኑ ምንድነው የምታደርጉት? ቤተሰብ እና ምን እንደምለው ሁሉ ግራ ገብቶኛል። በጣም እግዚአብሔርን በጣም ነው የጨነቀኝ እና ምን እንደምለው ሁሉ ግራ ገብቶኛል። ግን እስካሁን ድረስ ነው ፈጣሪ አምላክ አንዳንዴ በቃ ነፃ ሁኜ መኖሬ በጣም ነው ደስተኛ የሚያደርገኝ። አንዳንዴ እንደዚህ ሳስበው ትሄድ ትሸርሙጥ ምንም ነገር ትበል ግን እዛ በረሃ የተንከራተተ እየመጣ ግን ቤት ሰላም ይሆናል ብዬ አላስብም። እስኪ የሆነ ምን ልበለው ቤተሰብ? እስኪ የሆነ መፍትሄ ነገሩኝ።